ሰላም ሰላም የተወደዳችሁ የእግር ኳስ አፍቃሪያን በሙሉ በመላው ዓለም የምትገኙ እንደምን አላችሁ? ሰላማችሁ ይብዛ። እንግዲህ የእንግሊዝ ፕሪሚየር ሊግ እንዲህና እንዲያ እያለ የተለያዩ ክስተቶችን እያስመለከተን የ25-26 ሲዝን ወደ መገባደጃው እየደረሰ ነው። የ10 ጨዋታ እድሜዎች ናቸው የሚቀሩት። በዚህ በ28ኛ ሳምንት በሱፐር ሰንደይ ምሽት 1 ሰዓት ከ30 ሲል ተወዳጁና ተናፋቂው የፕሪሚየር ሊጉ መሪ አርሰናል በኤምሬትስ ስታዲየም የለንደን ደርቢውን ቼልሲን ያስተናግዳል እና በዚህ ጨዋታ ላይ እንግዲህ በጣም ዓለም በጉጉት የሚጠብቀው ጨዋታ ነው። ሁለት መልክ ያለው ጨዋታ ነው። በአርሰናል በኩል የዋንጫ ግስጋሴውን እንግዲህ ከ22 ዓመት በኋላ ወደ ዋንጫ ግስጋሴ የሚያደርገውን ጉዞ ለማሳመር ወይም በዚህ በሲዝኑ መጨረሻ ላይ ሻምፒዮን ሊሆንበት የሚችለውን እድል ከሚወስኑት ጨዋታዎች ውስጥ አንዱ የዛሬው ጨዋታ ነው። በሌላ በኩል ደግሞ በቼልሲ በኩል ለቻምፒዮንስ ሊግ ቦታ ወይም የቻምፒዮንስ ሊግ ፕሌስ ለማግኘት የሚደረገውን ፉክክር ትናንትና ሊቨርፑሎች ማሸነፋቸውን ተከትሎ እንደገና 11 ሰዓት ላይ ሲል ከደርቢው ጨዋታ ቀደም ብሎ 11 ሰዓት ላይ ማንቸስተር ዩናይትድ ከክሪስቲያን ፓላስ የሚያደርገውን ጨዋታ ምናልባት ዩናይትዶች ማሸነፍ የሚችሉ ከሆነ ይቅርታ ቶፕ 4 የሚባለውን ነገር ትንሽ ቦታው እየተጣበበ ሊሄድ ስለሚችል ቼልሲዎች ዛሬ በከባድ ተጋድሎ ማድረግ ይጠበቅባቸዋል ተብሎ ይጠበቃል። በሌላ በኩል ግን አርሰናሎች ይህን ጨዋታ ምንም ያለምንም እንትን የግዴታ የማሸነፍ ግዴታ ውስጥ ገብተው ነው የሚጫወቱት። ምክንያቱም አንዳንድ ሰዓቶችን ስናይ ከ21 ወዲህ እንግዲህ ቼልሲዎች አርሰናልን በየትኛውም አጋጣሚ ያሸንፈውት አያውቁም። ምናልባት አርሰናል በዚህ በለንደን ክለቦች ውስጥ ካለው የበላይነት አንጻር ቼልሲ ላይ የበላይነትን የያዘበት ሁኔታ ይጠቀሳል። ምንም በዛሬው ጨዋታ ላይ እንግዲህ ወሳኝ ተጫዋቾች በቅጣትና በጉዳት ምክንያት በቼልሲ በኩል የማይካተቱ ቢሆንም በአርሰናል በኩል ደግሞ እንግዲህ ለረጅም ጊዜ በጉዳት ላይ የቆየው ከሃቨርትስ እንግዲህ ሁነኛ ተጫዋቹ በተለይ ለቪክተር ዮከሬሽ የሚሰጠው ኳስ የሚሰጠው ነፃነት የሚሰጠው ፍሪደም መመለሱ እጅግ በጣም ለቼልሲዎች ራስ ምታት ነው። በሌላ በኩል እንግዲህ በቼልሲ በኩል እውነት ይሁን አይሁን ምንም ያን ያህል ማረጋገጫ ባይወጣም ሁሉ ላይናፑ ሲወጣ የምናወራው ቢሆንም ሁሉ እንደነ ሞይስ ካሴዶ አይነት ተጫዋቾች እነ ማርኮ ኩሬላ እንደነ እስታቪዮ አይነት ተጫዋቾች በጉዳት ምክንያት በቡድን ውስጥ እንዳልተካተቱና እንዲሁም ዊስሊ ፎፋና ደግሞ ባለፈው ባየው ቀይ ካርድ ምክንያት በዛሬው ጨዋታ ላይ እንደማይኖር ይታወቃል። አርሰናሎች እንግዲህ ከሚካኤል ሜሪኖና ከቤን ዋይት ውጪ ሙሉ ስኳዳቸውን ይዘው ነው ወደ ኤምሬትስ የሚገቡ እና ይሄ ጨዋታ እንግዲህ ለ215 ጊዜ የሚደረግ የደርቢ ጨዋታ ነው። 214 ጊዜ ከዚህ በፊት ተገናኝተዋል። በዚህ 214 በተገናኙበት ጨዋታ አርሰናል 83 ጊዜ በማሸነፍ የበላይነቱን ሲይዘው ቼልሲ ደግሞ በአንጻሩ 66 ጊዜ በማሸነፍ ተከታዩን ቦታ ሲይዝ 61 ጊዜ አቻ ወይም ነጥብ ተጋርተው መውጣት ችለዋል። የዛሬውን ጨዋታስ ማን ያሸንፋል የሚለው በጉጉት እንድንጠብቀው ያደርገናልና ምሽት እንግዲህ 1 ሰዓት ከ30 ሲል ለሁሉም መልሱን የምናገኝበት ይሆናል። አርሰናል ሻምፒዮን ለመሆን ጉዞውን አጠናክሮ የሚቀጥልበት ይህን ከሲቲ ጋር ያለውን የ2 ነጥብ ልዩነት ምንም አንድ ጨዋታ ቀድሞ መጫወት ቢችልም ሁሉ የ2 ነጥብ ልዩነት ወደ 5 አስፍቶ እስከ 38ኛ ሳምንት ድረስ ወይም እርስ በርስ እስከሚገናኙ ድረስ ማን ያሸንፋል የሚለውን እንግዲህ ቆቅልሽ ሆኖና ቅኔ ሆኖ እንዲቆይ ለማስጠበቅ የግዴታ የዛሬውን ጨዋታ ማሸነፍ ይጠበቅበታል። በሌላ በኩል አርሰናሎች እንግዲህ ከማሸነፍ የደርቢ ጨዋታን በሰሜን ለንደን ደርቢ ቶተናምን 4-1 በሜዳውና በደጋፊው ፊት አሸንፈው መጥተው ይህንን ጨዋታም የሚያደርጉት እንግዲህ በታላቅ ተነሳሽነት ውስጡ ነው። በአርሰናል በኩል ምንም አዲስ የተመዘገበ ጉዳት የለም። ይህን ጨዋታ እንግዲህ አርሰናል ያሸንፋል ተብሎ ይጠበቃል። በእናንተ በኩል እስኪ ጨዋታ ግምታችሁን ኮሜንት ላይ አስቀምጡልኝ። በእኔ ግምት አርሰናል 3-1 ይህን ጨዋታ ያሸንፋል። ቪክተር ዮከሬሽ ዛሬም ጎል ያስቆጥራል። የእናንተን ግምት ደግሞ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ማን ቀድሞ ለአርሰናል ጎል ያስቆጥራል፣ ማን ያሸንፋል፣ ስንት ለስንት ያሸንፋል የሚለውን ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ ውድ የመድፉ ቤተሰቦች ቪዲዮውን ወይም ፔጅን ሳብስክራይብ አድርጉት፣ ቪዲዮውን ደግሞ ላይክ አድርጉ፣ ሼር አድርጉ። እንግዲህ አበረታቱኝ። እወዳችኋለሁ። መልካም እድል ለክለባችንና ለአርሰናል። ዋንስ ገነርስ ኦልዌይስ ገነርስ። መልካም እድል በድጋሜ እላችኋለሁ። እወዳችኋለሁ።